እንደምን አላችሁ። ዛሬ ማቅረብ የፈለኩት መንግስት ከባህልና ስነ ምግባር አኳያ ያሉ ጉዳዮችን በትኩረት መመልከቱን የሚያሳዩ ነገሮች እያየን ነው በማህበራዊ ሚዲያ። ባለፈው በቲክቶክ አዋርድ ወቅት የህብረተሰቡን እሴት ባልጠበቀ ቫሊዩን ባልጠበቀ መንገድ አለባበሳቸው በአግባቡ የህብረተሰቡን ሃይማኖታዊ፣ ባህላዊ ሁኔታዎች ያገናዘበ አይደለም በሚል ትችት ሲቀርብባቸው የነበሩ ቲክቶከሮችን መንግስት አስሯቸዋል የሚል ዜና እየተዘገበ እየሰማን ነው። የሚበረታታ ነው ማለት ይቻላል። የአንድ ሀገር ባህል እድገት የሚረጋገጠው በዚህ መንገድ እንዳልሆነ ተከታይ ትውልድም በዚህ መንገድ እንዲረዳ ማድረጉ ተገቢ ነው ብለን እናስባለን። ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትተባበሩ እንጠይቃለን። የኤጅኤምኤን ሚዲያ ነው። አመሰግናለሁ።